እንደምናመሻችሁ የፋኖ ዴይሊ ቤተሰቦች ውድ አድማጭ ተመልካቾቻችን እንደየሰዓት አቆጣጠራችሁ በመላው ዓለም ያላችሁ እንደምን ዋላችሁ እንደምን አደራችሁ ማለት እንወዳለን። የሰዓት አቆጣጠራችሁ ስለሚለያይ ማለት ነው። ውድ አድማጭ ተመልካቾቻችን በዛሬው በኢትዮጵያ ሰዓት አቆጣጠር የአመሻሽ የመረጃ ሰዓታችን የፋኖ ዴይሊ በአማራ አራቱም ማዕዘናት እየተደረጉ ከሚገኙ የህልውና ትንቅንቆች መካከል መረጃዎች እየደረሱና ያጣራናቸውን ወደ እናንተ ጆሮ እያደረስን ቆይታ እናደርጋለን። አበይት የምንላቸውን አስቀድመን እንገራችሁ። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር በወቅታዊ ጉዳይ አስመልክቶ መግለጫ የሰጠት ሲሆን የማስጠንቀቂያ መልእክትም ይድረስልኝ ብሏል። እናደርሳችኋለን። የስምንተኛ በላይ ዘለቀ ክፍለ ጦር በጎጃም ግንባር የደባይ ጮቄ ብርጌድና አባኮስተር ብርጌድ በሁለት ቦታዎች ላይ ባደረጓቸው አውደ ግንባሮች ድል ማስመዝገባቸው ተሰምቷል። ከዚህ በተጨማሪም የአባኮስተር ብርጌድ የእነማይ ወረዳ የትመን ከተማ ባካሄደው ውጊያ በጠላት ኃይል ላይ ጉዳት ስለማድረሱ ተሰምቷል። በተመሳሳይ የአንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ በዛሬው ዕለት ሰኔ 15 ቀን ከጧቱ 5 ሰዓት ላይ በወሰደው እርምጃ በአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሱን አስታውቋል። በዝርዝር እንነግራቸዋለን። የቀኛዝማች ስሜነህ ደስታ እንጅባራ ብርጌድም ከጠላት ከበባ ሰብሮ በመውጣት ድል አስመዝግቧል። በአራት አቅጣጫ የተቃጣበትን ከበባ ሰብሮ በመውጣት በተቃራኒው በአገዛዙ ላይ የመልሶ ማጥቃት በመፈጸም ድል ስለማስመዝገቡ ነው የተሰማው። ወደ ጎጃም ስናቀና ደግሞ በመርሐቤቴ አውራጃ በሶስት አቅጣጫ የመጣ የአገዛዙ ቅጥረኛ ሰራዊት በእቴጌ ጣይቱ ክፍለ ጦር በተወሰደበት እርምጃ ከፍተኛ ኪሳራ አስተናግዷል። የእቴጌ ጣይቱ ክፍለ ጦር በቅርቡ ከብርጌድ ወደ ክፍለ ጦር ያደገና አዲስ አደረጃጀትና መዋቅር የተሰራለት ነው። በዝርዝር እናስደምጣቸዋለን። እስከ ፍጻሜው ድረስ አብራችሁን ከቆያችሁ ቀደም ሲል የሰማችኋቸውን አበይት ሁነቶች በዝርዝር የምታደምጡ ይሆናል። አብራችሁን ቆዩ። ከቀዳሚው ዝርዝር ጉዳይ እናስጀምራለን። የሜጀር ጀነራል ውባንታ ባታ አንደኛ ኮር የጉና ክፍለ ጦር ያወጣውን መግለጫ ነው እንደወረደ ወደ እናንተ ጆሮ የምናደርሰው። የአማራ ፋኖ ነፍጥ አንስቶ ገዳዩንና ጨፍጫፊውን የአብይ አህመድ ፈላጭ ቆራጭ ብልጽግናን አገዛዝ እንደ አማራ ተደራጅተንና አትግደሉም ብለን ራሳችን ለመከላከልና ከጭቆና ስርዓት ለመላቀቅ የሞቀውን ቤታችን ንብረታችንን እንዲሁም የምናፍቃቸውና የምንሳሳላቸውን ቤተሰቦቻችንን ትተን ዱር ቤቴ ብለን ለሀገርና ለሕዝብ እንዲሁም እምነታችንን ለማስከበር ስርዓቱን መታገል ከጀመርን 2 ዓመታትን ልንሞላ ቀናቶች ብቻ ቀርተውናል። በዚህ አጭር የትግል ጊዜያቶችም በርካታ የውስጥና የውጭ ፈተናዎች ብናስተናግድበትም በመሪዎቻችን ብስለትና ጥንካሬ አልፈናቸዋል ሲል ይጀምራል መግለጫው። ጥሩ የሚባሉ እድሎችንም በመጠቀም ስራ ላይ በመዋል ይህንን አስከፊና ሰው በላ ስርዓት ገዳይነቱን ለዓለም ማህበረሰብ በማስረዳት የብልጽግና መሪዎች ባካሄዱት የአውሮፓ ምድር በሙሉም ተቃውሞ እንዲገጥማቸውና የሀገር መሪዎች እንደ መሪ እንዳይቆጥሯቸው እንዲሁም አበዳሪ ተቋማትና ሀብታም ሀገራቶች ጭምር የኢትዮጵያ መንግስት መክፈል የማይችልና ለምነው በተረዳው በጀት ሰው አልባ አውሮፕላኖችን የራሱ ንጹሐን ዜጎች ጨፍጫፊነቱን እንዲያወግዙም ተጠቅመንበታል። በርካታ በውጭ የሚኖሩ ሀቀኛ ኢትዮጵያና አማራዎች ትግሉ እንዲቀላቀሉና እንዲደግፉን ግንዛቤ ፈጥረንበታል ሲልም አክሏል። ነገር ግን ይላል መግለጫው የስርዓቱ መሪዎችና አስቀጣይ ባንዳዎቹ ችግራቸውን ከማመን ይልቅ ወደ ማስተባበል የማህበረሰቡን ችግር ከመፍታት ይልቅ ወደ ማባባስ በመቀጠላቸው እንመራዋለን የሚሉትንና እንደ ህፃን ልጅ ሐሰተኛ ዶክመንተሪ ፊልም እያሳዩ በፋኖ ላይ ጥላቻቸውን ቢረጩም ለህሊናውና ለማተቡ ታማኝ የሆነ የአማራ አርሶ አደር በየመድረኩ የህፍረት ካባቸውን ሲያከናንባቸው መክረሙን ባለ ሀገሩ ገበሬ ወደር የሌለው ምስክራችን ነው ብለዋል። ስለሆነም ማዳበሪያ በጠየቀ የሚታሰርበት ብልጽግናን አልደግፍም ባለ ስቃይና ጉስቁልና የሚደርስበት ፋኖን ተዋጋ ሲባል እምቢ ከወንድሞቼ ጋር አልጣላም ከቻላችሁ እናንተ ጥያቄዎቻቸውን መልሱላቸው ባለ መሳሪያውና የቀንበር በሬዎቹ ተነጥቀው የሚበሉበት አንተ የፋኖ ደጋፊ ነህ እየተባለ በሬውን ሸጦ የገዛውን መሳሪያ የተነጠቀበት አትግደሉኝ ባለ የበለጠ እንዲፈራ ገለባ ላይ ነዳጅ በማርከፍከፍ ከመኖሪያ ቤታቸው እስከ ህይወታቸው በሳት የተቃጠሉበት ብቻ ላይን የሚያፈዝና ለጆሮ የሚሰቀጥጥ መጥፎ ድርጊት የተፈጸመበት በአጠቃላይ አማራ ማህበራዊ እረፍት ያጣበትና በጅምላ የተረሸነበት ዓመታቶች መሆናቸው ከልብ ያሳዝነናል ብሏል ክፍለ ጦሩ በመግለጫው። እንዲህ አይነት አስነዋሪ አረመናዊ ድርጊት በተፈጸሙ ደግሞ ከመደበኛ ስራው ወርዶ ኢትዮጵያን ባዋረደ መልኩ ሀገርን ከመጠበቅ ውጪ ጠላት የገባበት ይመስል ለአንድ ወገን ብቻ የሚሰራው የብልጽግና ሰራዊትና ከአብራኩ በተገኙ ለሆዳቸው ባደሩ ፍርፋሪ ለቃሚዎች አድማ ብተና ፖሊስ ሚሊሻና ካድሬ መሆኑ ልብ ይሰብራል። ስለሆነም በጉና ክፍለ ጦር ቀጠናዎች በመከላከያ ተብየው ሌላ እምነት ስርዓት ወንበር አስጠባቂዎቹ ሚሊሻ አድማ ብተናና ፖሊስ ዝርፊያ፣ አስገድዶ መድፈር እንደዚሁም ሰቅጣጭ ሆነና ከባህላችን እያፈነገጠ
ግንኙነት በመፈጸም ነፃ የህይወት እርምጃ እየተወሰደ በመሆኑ በዚህ የዘር ወቅት በተዘሩ ሰብሎች ላይ ፋኖን ፍለጋ እያሉ የበቀሉ የእህል ቡቃያዎችን ማሳ ለማሳ በመዞር ከፍተኛ የሆነ የሰብል ውድመት እያስከተለ በመሆኑ የቀጣዩን የመኸር ወቅት ፍሬ አልባ ለማስቀረት ከፍተኛ ዘመቻ ስለተጀመረ የጉና ክፍለ ጦር የሚከተሉትን እገዳዎች፣ ውሳኔዎችን አሳልፏል፣ ወስኗል ብሏል። አንደኛ ከነገ ሰኞ ማለትም ከ16/10/2017 ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ከ3 እግር ባጃጅ ጀምሮ ወደ የትኛውም ቦታ እንዳይንቀሳቀስ ወስነናል። ይህን ስንወስን የማህበረሰቡ ችግር ሳይገባን ቀርቶ ሳይሆን ቀበሌዎችን በመምረጥና ግለሰቦችን ነጥሎ በማጥቃት ህዝብን ከህዝብ በመነጠል ማሸበርና በልዩነት ለበርካታ ወራት አሸባሪው ስርዓት ከስቴ መካነ ኢየሱስ ቆማ የሚወስደውን 54 ኪሎ ሜትር ጠጠር መንገድ በመዝጋት በልዩነት ጫና እያሳደረባቸው ስለሆነ ማህበረሰባችንን በዚህ ዘር ወቅት የግብዓት አቅርቦት እንዳይኖር፣ ታካሚዎችና እናቶች ወደ ሆስፒታል እንዳይሄዱ፣ ሰዎች በእግር ለማቋረጥ ሲሉ ውሃ እየወሰዳቸው ስለሆነና ከፍተኛ የሆነ ማህበራዊ ረፍት በማጣታቸው የአማራ ፋኖ ነፍጥ ይዞ ወደ ትግል ሜዳ የወጣበት ዋና ዓላማም ለአማራ ህዝብ ነጻነትና ማህበራዊ ረፍት ማጣት እስከሆነ ድረስ አሸባሪው ብልጽግና የዘጋቸውን መንገዶች በአስቸኳይ መክፈት ካልቻለም በጉና ክፍለ ጦር ቀጠና የህዝብ ትራንስፖርት ስለማይኖር ማህበረሰቡ ከወዲሁ ቅድመ ጥንቃቄ እንዲያደርግ እያልን ከስቴ መካነ ኢየሱስ ደብረታቦር ስማዳም አንዳቤት ወደ ባህር ዳር፣ ከደብረታቦር ወደ ባህር ዳር እብናትና ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ አንዳቤትና ስማዳ የሚደረጉ የህዝብ ትራንስፖርት አይፈቀድም ብሏል። ስለሆነም ይህንን ክልከላ ተላልፎ የተገኘ ማንኛውም ተሽከርካሪ ባለቤት በንብረቱ ላይ የሚደርስበት ጉዳት ራሱ የሚወስድ መሆኑን እናሳስባለን ብሏል። በተዘሩ ማሳዎች ላይ ሲንቀሳቀስ ያያችሁትን የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎች እንድትንከባከቡ አደራ እያልን የግሪሳውን ሰራዊት ትጥቁን እንድትነጥቁት ብሏል። ሶስተኛ ለኦርቶዶክስ ተዋሕዶ እምነት ተከታይ ለሆናቸው አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም መንፈሳዊ የጽዋ ማህበራት በሙሉ ኢትዮጵያን እየገዛ ያለው ብልጽግና ነባር ሃይማኖቶች ማለትም እስልምናና ክርስትና እምነቶችን እንዲሁም ታሪካዊ ቅርሶችን ከማፍረሱና ከማውደሙ በላይ በሃይማኖታችን የማይፈቀድና አስነዋሪ ድርጊቶችን የፈጸሙ ግለሰቦችን በጉልበት ከቀኖና ውጪ በመሾም ነገደ ሳዊሮሳዊ በማንገስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማፍረስ ድርጊቱን በይፋ በማንለብኝነት እያከናወነ ስለሆነ በያላችሁበት እንድታወግዙና ትግላችንን በይፋ እንድትቀላቀሉም ብሏል። እርስ በርሳችን እንድንጨራረስ በተዘጋጀልን የብልጽግና የግድያ ፕሮጀክት በመከተል የማያዋጣና እጅግ አደገኛ ሆነ ክብሪት እየጫራችሁና የፋኖን ቤተሰብ በመግደል ትግል እናሸንፋለን ብላችሁ ያስባችሁ ቂሎች የማያዋጣችሁ ስለሆነ ከድርጊታችሁ እንድትቆጠቡ እያስጠነቀቅን ይህንን ተራ ከተጀመረ የማያባራ ድርጊት ለምትፈጽሙ ባንዳ ሚልሻም፣ ፖሊስ፣ አድማ ብተናና ሆዳም ካድሬዎች በኋላ ማጣፊያው እንዳያጥርባችሁ ከወዲሁ እንድታስቡበት እንመክራለንም ብሏል። በመጨረሻም አማራን እንኳን ትጥቁም ቀበቶን አስፈተዋለሁ ብሎ ወደ አማራ ክልል የገባው ምርኮኛው ብርሃኑ ጁላም የማንኛውም የአማራ አርሶ አደር የግል ንብረት ይሆንና ጥጃውን እየሸጠ የታጠቀውን ትጥቁን ሚሊሻና አድማ ብተና ካልሰለጠናችሁ መሳሪያ ምዝገባና እድሳት አለ እያለ የግል መሳሪያ እየሸከፈ መሆኑ ይታወቃል። ስለሆነም በአሁኑ ሰዓት የትጥቅ ማስፈታት ሂደት እንጂ የመሳሪያ ምዝገባና እድሳት እንደሌለ እንድታውቁና መሳሪያ ያላችሁ ግለሰቦች በባንዳዎች እንዳትነጠቁ እያሳሰብን ይህንን ክልከላ ተላልፎ የተገኘ ማንኛውም ግለሰብ ኪሳራው በግሉ እንደሆነ በማወቅ ለሚደርስበት የንብረት ሆነ የገንዘብ ውድመት ኃላፊነቱን የሚወስድ መሆኑን እናስገነዝባለን። አርበኛ ይሁን ያሰፋ የጉና ክፍለ ጦር ምክትል ሰብሳቢ፣ ጉና ክፍለ ጦር አማራ ኢትዮጵያ ሲል መግለጫውን ቋጭቷል። እኛም የጥንቃቄና የማሳሰቢያ መልእክቱን ወደ እናንተ ጆሮ አድርሰናል። ወደ ጎጃም ተሻግረናል። የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ደባይ ጮቄ ብርጌድና አባ ኮስተር ብርጌድ በሁለት ቦታዎች ውጊያ አካሄደው ድል አስመዘገቡ። የአማራ ፋኖ ብሔራዊ ኃይል የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሁለት ብርጌዶች ደባይ ጮቄ ብርጌድ በቁልቋል አራጅና አባ ኮስተር ብርጌድ በየትመን ከተማ ውጊያ አካሂደዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጅ ቀበሌ ሰኔ 14 ቀን ከሌሊቱ 11 ሰዓት ተኩል እስከ ሰኔ 15 2017 ዓ.ም ዛሬ ከጠዋቱ 3 ሰዓት ድረስ ባካሄደው ውጊያ 14 የጠላት ኃይል እስከ ወዲያኛው ሲሸኝ 5 ከባድ ቁስለኛ ወደ አዲስ አበባ ሄዱና 4 ቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል የገቡ ሲሆን በአጠቃላይ 9 የጠላት ኃይል ቁስለኛ አድርጓል። ከቆይ መገንጠያ እስከ ቁልቋል አራጅ ሰፍሮ የተቀመጠው አገዛዙ ሰራዊትም በዛሬው ዕለት የግለሰቦች ሀብትና ንብረት እየዘረፈ መሆኑን በአይን እማኝነት ማረጋገጥ ችለናል ብሏል። የአባ ኮስተር ብርጌድ ደግሞ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ በጠላት ኃይል ላይ ጉዳት አድርሷል። ተስፋ የቆረጠ የአገዛዙ ኃይል በእነማይ ወረዳ ዘብች ኢየሱስ ቀበሌ የምሪት ጎጥ የፋኖ ቤተሰብ ናቸው በማለት ከ10 በላይ ንጹሐን አርሶ አደሮችን የቤት ቁልፍ በመስበር በቤት ውስጥ ይጠቀሙበት የነበረውን የቤት ዕቃና ሀብት ንብረት በሙሉ አውድሟል ብሏል። በሌላኛው የጎጃም ግንባር የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ የበላይ ዘለቀ ሻለቃ በዛሬው ዕለት ሰኔ 15 ከጧቱ 5 ሰዓት ጠላት ከዓመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ አካባቢ የሚገኙ ባንዳ ሚኒሻዎችን የበላይ ዘለቀ አናብስት አባላት ጥቃት በመፈጸም
በመፈጸም ሙትና ቁስለኛ አድርገዋቸዋል ብሏል። ይህንን የክንደ ነበልባሉን ፋኖ ጡንቻ አልችል ብሎ በጠዋት ሙትና ቁስለኛ የሆነው የባንዳ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪ ላይ መሆኑ መገለጫው ባህሪው ነውና በደረሰበት ጉዳት ተናዶ ተወራሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማን አካባቢ ያለን ንጹሐን ህዝብ ደብድቧል፣ አስሯል። አለፍ ብሎም የፋኖ ቤተሰብ በርና መስኮት በመገንጠል የቤት ዕቃ በማውደም ኪሳራ አድርሷል ሲል ገልጿል። በሌላ በኩል ጠላት በገፍ ፋኖን እየተቀላቀለ ሲሆን የአማራ ፋኖን ኃይል ክንድ መቋቋም ያቃተው የማፊያው ስብስብ የብልጽግናው መንደር በእጅጉ እየፈራረሰ ሲሆን በዛሬው ዕለት 10 የሚሆኑ የወራሪው አብይ አህመድ የፋሽስታዊ አገዛዝ ስርዓትን ከድተው የቀኝ ጌታ የፍትሐ ንጉሴ 6ኛ ክፍለ ጦርን ተቀላቅለዋል። ሬድ አማን ጅፋሪ እና ሐምዛ ኡስማን የተባሉ ደብረ ኤልያስ ከ32ኛ ክፍለ ጦር 2 ጥቁር ክላሽ ከነሙሉ ትጥቁ ይዘው የበረኛው ጅበላ ሙርተራ ብርጌድን የተቀላቀሉ ሲሆን ሌሎች 8 የወራሪው ሰራዊት አባላት የደመጫ ኢንጂነር ክበር ተመስገን ብርጌድን ተቀላቅለዋል። እነዚህም አማረ፣ ቶፊቅ፣ ወርቅነህ፣ ኑሬሳ ከበደ፣ እሸቱ ለማና ደጀን የሚባሉ ሲሆን የፋኖን ምት መቋቋም ስላልቻልን ወደ ፋኖ ተቀላቅለናል ሲሉ ገልጸዋል። አሁንም ከጎጃም አልወጣንም። ውድ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን ነው በቀጥታ የምንሸጋገረው። የቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ከጠላት ከበባ ሰብሮ በመውጣት ድል ማስመዝገቡን አስታውቋል። መነሻውን ከእንጅባራ ከተማ ያደረጉ በርካታ ቁጥር ያላቸው ራሳቸውን የሀገር መከላከያ አድማ ብተና እንዲሁም የሰላም አስከባሪ እያሉ የሚጠሩ ጸረ አማራ ታጣቂ ኃይሎች ጥምር በመፍጠር በቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ስር የሚገኙ ሻለቆችን በተናጠል ለማፈን በአራት አቅጣጫ ወታደራዊ ማጥቃት ለማድረግ ቢሞክሩም የብርጌዱ የጦር ጠበብቶች በሰሩት አስደናቂ ኦፕሬሽን መሰረት ውጊያው ከመከላከል ወደ ማጥቃት ተቀይሮ በጠላት ላይ ከባድ ኪሳራ ለማድረስ ተችሏል። በጠላት የመጀመሪያ ወታደራዊ ዘመቻ አቅጣጫ ከእንጅባራ የተነሳው ኃይል ራሱን በ3 ሻለቆች በማዋቀር በጅፊ በኳንቻ እንዲሁም አሰራ ቀበሌዎች አልፎ ወደ አሰም ለመግባት ሲሞክር የብርጌዱ አንደኛና ሁለተኛ ሻለቆች በሰሩት ወታደራዊ መከላከልና ጠላት ላይ ጉዳት ማድረስ ተችሎ የጠላት ኃይል ወደ መጣበት አቅጣጫ እንዲመለስ ተደርጓል። በሁለተኛው የጠላት ወታደራዊ ዘመቻ አቅጣጫ ከእንጅባራ በመነሳት በምርክት አድርጎ በሞርተር በታገዘ ውጊያ ወደ ጉባላ ለመግባት ቢሞክርም የብርጌዷ 3ኛ ሻለቃ ባደረገችው መከላከል በጥምር ጦሩ ላይ ከፍተኛ ጉዳት በማድረስ ወደ መጣበት እንዲመለስ ማድረግ ተችሏል። በውጊያውም በጠላት በኩል እስከ 8 ያላነሱ ሙትና በቁጥር ያልታወቀ ኃይለኛ ቁስለኛ በማድረግ አመርቂ ወታደራዊ ውጤት ማስመዝገብ ተችሏል። የጠላት ካምፕ ውስጥ ባሉ የውስጥ አርበኞች ለብርጌዱ የመረጃና ደህንነት ክፍል ባደረሱት መረጃ መሰረት የጠላት ኦፕሬሽን ቀጠናዎችን ለማስለቀቅና በብርጌዱ ቁጥጥር ስር ባሉ የገጠር ቀበሌዎች ላይ ለማህበረሰቡ የፖለቲካ ትምህርትን ለመስጠት ያለመ እንደሆነ አስረድተዋል። መረጃው የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር የቀኝ አዝማች ስሜነህ ደስታ እንጅባራ ብርጌድ የህዝብ ግንኙነት ክፍል ነው። የመጨረሻው መረጃ እንገራችሁ ወደ ሸዋ እንሻገራለን። በመርሐቤቴ አውራጃ በ3 አቅጣጫ የመጣ ያገዛዙ ቅጥረኛ ሰራዊት በእቴጌ ጣይቱ ክፍለ ጦር በተወሰደበት እርምጃ ከፍተኛ ኪሳራን አስተናገደ። በመርሐቤቴ አውራጃ የአማራ ህዝብ መንግስታዊ በሆነ መልኩ ለመጨፍጨፍ የገባው የአብይ አህመድ አገዛዝ በመርሐቤቴ ቀጠና የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር በተወሰደበት እርምጃ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። ጣይቱ ክፍለ ጦር በምትወረወረው እርሳስ ጠላትን ሰራዊት የተጠና ከፍተኛ ምት እያደረሰችበት ትገኛለች። በ3 አቅጣጫ የተንቀሳቀሰውን የጠላት ኃይልም ከመርሐቤቴ ዓለም ከተማ በወንጭ ትድድዴና በጋፍቻ አቦ እንዲሁም መነሻውን ከሚዳ ሬማ ያደረገው የአገዛዙ ወዳደር የአብይ አህመድ ሰራዊት የሀገሪቷን ሉዓላዊነትና ዳር ድንበር ማስከበር ተልእኮውን ዘንግቶ መንደር ለመንደር እየተልከሰከሰ የሚልሻ ተግባር ላይ ቢሰማራም በሸዋና ብስቶቹ ግንባሩን እየተመታ በመጣበት እየቀረ ይገኛል ብሏል። በዛሬው ዕለትም በመርሐቤቴ ግንባር በቀጠለው ተጋድሎ ኮሶዬና ግርግር የተባሉ ቀበሌዎች ላይ በተፈጸመ ደፈጣ ከ15 በላይ የአገዛዙ ሰራዊት ሲደመሰስ በርካታ የጠላት ሰራዊት ቁስለኛ ተደርጓል። በዚህም አውደ ውጊያ ከመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ጋር በጥምረት በመሆን የአካባቢውን የአባት አርበኞች ከፍተኛ ተጋድሎ እያደረጉ ይገኛሉ። አባቶቻችን የተሰውለትን ትግል ከዳር ለማድረስ ዛሬም ሸዋ ጠቅላይ ግዛት እዝ አማራዊ ግዴታውን በታማኝነት እየተወጣ ይገኛል ሲል መረጃውን አጠናክሮ ያደረሰው የመሐመድ ቢሆነኝ ኮር ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደ ነው። ውድ የፋኖ ዳይሊ ቤተሰቦች አድማጭ ተመልካቾቻችን ለዕለቱ ያሰናዳናቸው አበይት መረጃዎች በዚሁ ተጠናቀዋል። ከኛ ጋር ስለነበራችሁ ስላደመጣችሁን እጅግ አድርገን ነው የምናመሰግነው። በነገ የመረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ በቸር ቆዩን። ሰላም ለእናንተ።